ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆይታችኋል? እንግዲህ ዛሬ የምንገኘው መሃል መስቀል ፍላወር ላይ ነው። እንግዲህ የመሰለ የተገነባ ሙሉ በሙሉ ያለቀ ትናንሽ የፊኒሺንግ ስራዎች የሚቀሩት የኮምፓስ ፕሮፐርቲ ቤቶች ናቸው። በአንድ ዓመት ጊዜ ውስጥ ሰርቶ ያጠናቀቃቸው መኖሪያ አፓርትመንቶች ናቸው። በፍሎር 3 ቤት ብቻ ነው ያለው። 3 ቤት ብቻ በፍሎር ያለው ቤት ነው። ነገር ግን 2 ትላልቅ ሊፍቶች አሉት። አብዛኛዎቹ ተሽጠዋል። አብዛኛዎቹ ካሬዎች ተሽጠዋል። አሁን የቀሩት በጣም ውስን ቤቶች ወይም ደግሞ ጥቂት ቤቶች ብቻ ናቸው። እነዚህን ቤቶች የግላችሁ ማድረግ የምትፈልጉ ሰዎች ኮሚኒኬት ማድረግ ትችላላችሁ። ቤቶቹ ምን ይመስላሉ፣ ስንት ካሬ ናቸው፣ ዋጋቸውስ እንዴት ነው ለሚለው ጥያቄ ደግሞ ቤቶቹ ያው እንግዲህ እንደምታዩት ነው። ይሄኛው አሁን ያለንበት 67 ካሬ ባለ 1 መኝታ ነው። ዞር ዞር እያልኩ ላሳያችሁ እችላለሁ። ይሄኛው መግቢያው ነው። ይሄኛው ዋናው መግቢያ ነው። ከመግቢያው በኩል እንደገባችሁ እንግዲህ በጣም ሰፋ ያለ ኮመን ባዝሩም ይኖረዋል ማለት ነው። ውስጡ በጣም ሰፋ ያለ ነው። እዚህ ጋር ደግሞ ሰፊ ሳሎን አለው ማለት ነው። እንደምትመለከቱት በጣም ቆንጆ ከበቂ በላይ ብርሃን ያለው ሳሎን አለ። ከዛ ቀጥሎ ደግሞ እዚህ ጋር እንደምትመለከቱት ኪችን ነው። በጣም ሰፊ ኪችን ነው። በጣም ቆንጆ የሚባል ሰፊ ኪችን ነው። እንደምትመለከቱት በጣም የሚገርም ነው። አየር አለው። ሙሉ ብርሃን የምታገኙበት አየር አለው። ከዛ በተጨማሪ ደግሞ እዚህ ጋር መኝታ ክላስ አለው ማለት ነው። 2 ትላልቅ መስኮቶች አሉት። 1 መኝታ ክላስ። በጣም ሰፊ ቤት ነው። 67 ካሬ ባለ 1 መኝታ። ዋናው ነገር ምንድነው? ሎኬሽኑ ነው። በጣም ቆንጆ ሎኬሽን ነው። መስቀል ፍላወር ማለት ግን በጣም አሪፍ የሚባል ሎኬሽን ነው። እዚህ ሎኬሽን ላይ ያለቀ ቤት በዚህ በቅናሽ ዋጋ ማግኘት ማለት በጣም የሚገርም ነው። ሙሉ ክፍያው 7 ሚሊዮን ብር ነው። 7 ሚሊዮን ካላችሁ ይሄ ቤት ወዲያውኑ የእናንተ መሆን ይችላል ማለት ነው። ይህን እድል መጠቀም የምትችሉበት ሁኔታ አለ። ስለዚህ የደወላችሁ ኮሚኒኬት ልታደርጉ ትችላላችሁ። ምናልባት ሙሉ ክፍያ አንችልም ካላችሁ ደግሞ 50%ቱን ከፍላችሁ መግዛት ትችላላችሁ። በፍሎር 3 ቤት ብቻ በጣም የሚገርም ቤት፣ በጣም ቆንጆ ቤት፣ ያለቀ ቤት መስቀል ፍላወር ላይ ኮምፓስ ፕሮፐርቲ ይዞላችሁ መጥቷል። ሌሎች ሳይቶችም አሉ። በሌላ ዋጋ በሌላ ሎኬሽን የተለያዩ አማራጮች አሉ። እነሱን ደግሞ በሌላ ቪዲዮ የምናሳያችሁ ነው የሚሆነው። መልካም ቀን።